ሁሉ ማን እግዚአብሔር መልካም ነገር ስላሰበልኝ አሜን። እና እኔ ተማሪ ነበርኩ። ስምንተኛ ክፍል ስደርስ ከዚህ ላይ የሆነ ነገር ተሰማኝ። ከዛ ስማኝ ቤተሰብ ስነግራቸው ሊረዱኝ አልቻሉም። ከዛ እስከ 10ኛ ክፍል 9ኛ 10 ሲገባ እንዴት እንደማልፍ ግን አላውቅም። ማለት እንቅልፍ ተኛለሁ፣ መምህሮች ይቀሰቅሱ ያስወጡኛል፣ ፊሽን ታጠቢ ነው የሚሉኝ። እንደዛ አድርገውልኝም በቃ እንዴት እንደሚያሳልፍኝም አላውቅም። ውጤት ግን እያለፍኩ እየተሸጋገርኩ ነው። 10ኛ ክፍል ስደርስ ልችለው አልቻልኩም። ትቼው በቃ ከዚህ በኋላ ቤተሰብ አልተረዳችሁኝም ብዬ ክፍለ ሀገር ሄድኩኝ፣ ጎንደር ማለት ነው። ከዛ ጎንደር ልክ እንደገባው እግዚአብሔር ስም የተባረከኝ ጌታን አገኘው። ጌታን እንዳገኘው ልክ አጨብጭቡ ውስጥ ጌታን እንዳገኘው 11ኛ ክፍል እንደገና ጀመርኩ። 11ኛ ክፍል እንደዚህ ጀምሬ 11 እና 12 ስማር እንደዚህ በጣም ከባድ ውጊያ ነበር። በነገራችን ላይ ግን የ8ኛ ክፍል ሳለው ያው ሁላችሁም የጌታ ሰዎች ስለሆናችሁ ልትስቁም አትችሉም። ሆዴ እንደዚህ ያለ ነበር እና ቤተሰብ ማለት ነው እና እናቴ በኋላ ማለት እኔ አባቷ አልባንችን አሳድጌሽ አዋርደሽ ነው ምናምን ትለኝ ነበር። ግን እንደዛ አይደለም፣ የኔ በሽታ ነው፣ እጀሰብ ነው ነበር። ወንድሜ ደግሞ እህቴ ንገሪኝ ሳልገልሽ እኔ አንቺን እንግዲህ የመሞት ነው ፈልግልኝ ነበር። ምግብ ለ3 ወር አልበላም ነበር። ግን ልክ ጌታን ሳገኝ ግን በቱርኪያ ነው ወጥ ወደቀልኝ። አጨብጭቡ ለኢየሱስ። አረ ክብር ለኢየሱስ ይሁን። አጨብጭቡ ለእግዚአብሔር ክብር። ኢየሱስ ይገባዋል። ከዛ 11 እና 12 ተማርኩ። ልክ 12 እንደጨረስኩ ደግሞ 12ኛ ክፍል ላይ እንደዚሁ እንትን አለኝ። ማለት በቤተሰብ ላይ ውጊያ ምናምን እነሱ ከዛ ያመልካሉ፣ እኔ ከዚህ ጸልያለሁ። ግን እንደዛ ሆኖ እግዚአብሔር ኃይል ውስጥ ካለ እግዚአብሔር መልካም ነገር ካሰበ ደህና ደረጃ ካሰበ ውጊያ ቢኖርም መልካም አትችሉም። እግዚአብሔር ካሰበላችሁ ነገር መድረስ ትችላላችሁ። እያንዳንዱን ሪስክ ሳትቆጥሩ እግዚአብሔርን ብቻ እያሰባችሁ ከሆነ የምትኖሩ ከፈለጋችሁ መድረስ ትችላላችሁ። ምድራዊ ስትኖሩ ምድራዊ ነገር ካሰብን ግን የትም መድረስ አንችልም። እግዚአብሔርን ካሰብን ግን ከትልቅ ደረጃ መድረስ እንችላለን። 12ኛ ክፍል ልፈተን ስል አመመኝ፣ ዙሮ አመመኝ። መምህር እንትን ማለት አልችልም፣ ማንበብ ምናምን አልችልም። ከዛ ዙሮ ጸልዩልኝ። ሲጸልዩልኝ ማንበብ የለም። ግን እኔ እልህ ታውቃላችሁ እንትና ሁሌም ትዝ የሚለኝ ያዕቆብ ከእግዚአብሔር ጋር ሲታገል ሌሊቱን በሙሉ ሳይደክመው ቀርቶ ሳይሆን እልህ ይዞ ነው ሲታገል ያደረ። ግን እግዚአብሔር ታግለ ከኔ ጋር ስለታገልክ ብሎ ያዕቆብን ቀይሮ እስራኤል ብሎ ነው ያወጣል። እኔም እንደዛ ልክ እልህ ታውቃላችሁ እግዚአብሔርን እየጠራው ሰይጣን በእኔ ላይ ነግሶ መኖር አይችልም። እኔ በሱ ላይ መንገስ ነው ያለብኝ። በልህ 12ኛ ክፍል ተፈተንኩ። 12ኛ ክፍል ውጤት ይቀር ምንም አልመሰለኝም። እግዚአብሔር ለእኔ መልካም ነው አልኩት። እዛ ክፍለ ሀገር ከዚህ ያዝ በኋላ ከዚህ ደግሞ አትማሩም ተባለ። ጦርነት ሆነ፣ ኮሌጅ አንቀበሉም ሲሉና ከዚህ መጣሁ። አዲስ አበባ ልክ መጣሁ። አዲስ አበባ እንደመጣሁ እናት ሰጠኝ እግዚአብሔር። አሜን። አጨብጭቡ። ከዛ እሷም ማለት በቃ እኔ ፊት በማየት ነው ብያቸዋለሁ። የሰውን ፊት ስለማውቀው ፊት በማየት ነው የምግባባ። ልክ ሳያት መልካምነቷን ሳይ ነገርኳት። ስነግራት አስተምርሻለሁ አለችኝ። ልክ ክላስ ጀመርኩ ኮሌጅ። ልክ ኮሌጅ እንደጀመርኩ ደግሞ እንደዚሁ ማለት ነው ክላስ ልክ እንደገባን መምህሮቹን ማየት አልችልም። መምህሮች አስተማሪዎቹ የሚያስተምሩን መምህር ልክ ቁመዋል፣ ግን ምን እንደሚሉ አላውቅም። መምህሮቹ የሚመስሉኝ በቃ አለላችሁ ጨለማ ለብሶ አሻንጉሊት ነገር ምናምን አይታዩኝም። በቃ አይኔ ተሸፍኗል እንደማራ። ከዛ መጥቼ ነገርኳት። ስነግራት ጸለየችልኝ። ከዛ የሆነ ከዚህ ቸርች ተከፍቷል፣ ከዚህ ቸርች ሂጂ አለችኝ። ከዚህ በኋላ እኔ ቸርች በየተከፈተበት ቸርች መሄድ አልፈልግም አላችሁ የሚወራው ምናምን ነገር እንደዚህ ከእያንዳንዱ ቸርች መሄድ ለእኔም ጥሩም አይደለም። በቃ ስሬስ ከአንድ ቸርች መሄድ እንደሆነ ልሄድ አልኳት። ከዛ እንደዛ ብዬ ጌታ ሆይ በቃ እውነት አንተ በእኔ ላይ የምትሰራው ራዕይ ካለህ ከዚህ በኋላ በቃሽ በለኝ አልኩት። ማለት እንደዚህ ስራችሁ በልቅሶ ነው እንጂ ማለት አልቅሼ ስለወጣልኝ ነው እንደዚህ አሁን ዘና ብዬ ማወራችሁ። ከዛ የሆነ ተኝቼ ፓስተር ጸልይ የሆነ ጉልድምድም ያለ ነገር ከኔ ላይ ሲነሳኝ እንግዲህ እሱን አይቼውም አላውቅም። ቸርች ተከፍቷል ብቻ ነው የሰማሁት። ከዛ ልክ ስትለኝ መጥቼ ልክ ስገባ ጸልይልኝ ፓስተር ጸልይልኛል። ከዛ ደግሜ ደግሞ መጥቼ ነገርኩት። እኔ በትምህርቴ እንዲህ እየሆነብኝ ነው ስለው ጸልይልኝ ብሎ ከዛ የዛሬ 2 ሳምንት ላይ ክላስ ነበረኝ አልመጣሁም። የዛሬ 2 ሳምንትም አይታችሁልኛል። ከዚህ ተጸልይልኛል። አሁን ግን በስነ ስርዓት ማንበብ እንችላለሁ፣ መጻፍ እንችላለሁ። አሜን። አስተማሪዎቹን ማየት ትችያለሽ። አሁንማ ትምህርቱም ይገርመኛል እንዴት እንደመጣ ይሄ ነው። ዋው! አጨብጭቡ ለጌታ። አሁን ለቀ